አሲያ አላህን ፍሪና ሁሉን ነገርሽን ተይና እስቲ የጥሞና የእርጋታ ጊዜ ይኖርሽ። ምክንያቱም ወላሂ የሰራሽ ያለውን ቁጭ ብለሽ በጥሞና ስታየው የሸይጣንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ትረጃዋለሽ። ላስታውስሽ ወደ ኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ። መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የሆነ ነገር ተቃወምሽኝና ማናት እቺ ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ አይባልም እኮ ስለ ሃይማኖት ነው የሚወራው። ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትይው አይደለም መስማት የፈለግነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ ፈልጋለሁ አልሽ። በጆሮዬ ሰምቼሻለሁ። አላህ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው? ሸይጣን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትዮ ምናልሽ? ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ? ነቢዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰለዋት ያወርዳል፣ ሐዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው።